I win, you lose. ሄሎ ኤቭሪዋን ዌልካም ባክ ቱ ማይ ቻናል። ዛሬ የምናየው እንዴት አድርገን የቺዝ ስኩዌሮችን ማስታወስ እንችላለን የሚለው ላይ ነው። ዲስ ኢዝ ማንኛውም ቺዝ ቦርድ ሊኖር የሚገባ 8x8 ቦርድ ነው። ይሄ 8x8 ቦርድ 64 ስኩዌሮች አሉት። ያው 8 ስናባዛ 64 ስኩዌሮች ናቸው። ሶ እያንዳንዱ ሮ በቁጥር ነው የሚባለው። በቁጥር ነው የተሰየመው። ይሄ 8 7 6 5 4 3 2 1። እያንዳንዱ ኮለም ደግሞ በፊደል ነው የተወሰነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች። ሶ እነዚህ ስኩዌሮች እያንዳንዳቸው ምን አላቸው? ስያሜ ያላቸው። አሁን ቀደም ሂካሩ ሲያወራ የሰማናቸው ናይት ጂ6 ናይት ሲ3 ምናምን ነገር ላይ እነዛ ከፒሶቹ ጋር ነው። አሁን ናይት ጂ6 የሚባለው ናይት ጂ ኮሎም ላይ 6ኛ ሮ ላይ ሲሆን ነው ማለት ነው። this is what we call night g6. you see this is how we read night g6 እዚህ ጋር 6 ሮ ላይ እና ጂ ኮለም ላይ ማለት ነው። so that's what we call night g6 እና እያንዳንዱ ኮለምን እንዴት አድርጋችሁ ነው ሪሜምበር ማስታወስ እንደምትችሉ ላሳያችሁ። ይሄ ከዋይት ፐርስፔክቲቭ አንፃር ነው። ዋይት ጌሙን አሴ ዋይት ስትጫወቱ የምታዩት ፐርስፔክቲቭ ነው። አሴ ብላክ ስትጫወቱ ደግሞ ይህንን ፐርስፔክቲቭ ነው የምታዩት። ከኤ ሳይሆን የሚጀምረው ከኤች ነው የሚጀምረው እና ከኤች ይጀምራል እስከ ወደኋላ ነው እየሄደ ኤች ጂኤፍ ኢዲሲቢኤ ላይክ እንደዚህ ነው። ኮምፕሊት ሪቨርስ ማለት ነው። ይሄኛው ደግሞ ከታች ወደ ላይ ነበረ ከላይ ወደ ታች ይሆናል ማለት ነው። እሺ ሶ አሁን እቺ ስኩዌር ልብ አድርጉልኝ። እቺ ስኩዌር ኤች ኤት የምትባለው ስኩዌር ማለት ነው። የመጨረሻው የዛኛው የመጨረሻው ስኩዌር ናት። ዩ ሲ ዲስ ኢዝ አያችሁት? ይሄ ፍሊፕ ስናደርገው አሴ ዋይት ስናየው እዚህ ጋር ነው የሚገኘው ማለት ነው። ሶ የቺዝ ስኩዌሮችን እንዴት አድርጋችሁ ማስታወስ እንደምችሉ እንገራችሁ። አሁን አሴ ብላክ ይሄ ፐርስፔክቲቭ አሴ ብላክ ነው አለን አይደለ? ሶ ሞር ጀነራላይዝ ለማድረግ አሴ ዋይት መጀመሪያ እኔ አሴ ዋይት ስናይ መጀመሪያ this is what we call evaluation bar by the way evaluation bar ይባላል። ይሄ የቺዝ ሙቭ ስታደርጉ የማሸነፍ ፕሮባቢሊቲያችሁ ምናምን የሚለካበት ነው። ይሄ በኢንጂን ነው ላይክ ኢንጂን ነው እንትን ካልኩሌት የሚያደርገው እና በዛ እንትን ኢቫሉዌሽን ባር ነው። በዚህ እንትን ግራ እንዳይገባችሁ ኢቫሉዌሽን ባር ነው። ዋይት የማሸነፍ ፕሮባቢሊቲ እየጨመረ ሲመጣ ይሄ ዋይቱ ማለት ነው። ይሄ ከፍ እያለ ለምሳሌ ሜቲን 1 ሜቲን 2 ሜቲን 3 ኢቨን ሜቲን 4 ምናምን እየመጣ በሚሆንበት ሰዓት እዚች ጋር ያሳያል። ኤም5 ኤም6 ምናምን ላይ ዳሲት በቃ እሱ ነው። ምንም ሌላ ነገር የለውም። ይሄ ኢቫሉዌሽን ባር ነው። ኢቫል ባር ይባላል አይ ቲንክ ያ ኤኒዌይ ሶ የምታስታውሱት አሴ ዋይት ስትጫወቱ ሁልጊዜም በተም ሌፍት ኮርነር 1A ይባላል። ይሄኛው ደግሞ በተም ራይት ኮርነር H1 ይባላል። H1 A1 H1 A1 H1 A1 እነዚህ አሁን ማስታወስ ያለባችሁ ስኬሎች ናቸው ማለት ነው። ሶ እያንዳንዱ ኮለም ለምሳሌ ይሄኛው የኤ ኮለም አለ አይደለ? እዚህ ውስጥ እንዳለ ያሉት እንትኖች ምን ይባላሉ? የኤ ኮለም ነው ያላችሁት። ለምሳሌ ይሄ A2 A3 A4 A5 A6 A7 A8 ይባላል። እሺ መጀመሪያ ስትጠሩት አጠራሩን መጀመሪያ ፊደሉን ነው የምታስቀምጡት። ኮለም ባይሮ ነው የሚጠራው ማለት ነው። የቺዝ ፒሶች ሲጠሩ ኮለም ባይሮ። ኮለሙ ምንድነው? ቢ። ሮ ስንት ነው? 2 B2 ስኩዌር ዳሲት። ሶ አሁን እንዴት አድርጋችሁ ፒሶችን ሪሜምበር ማድረግ እንደምችሉ አሁን ለምሳሌ ዋይት ስታርቲንግ ፖዚሽን ላይ እዚህ ጋር ምንድን ነው ያለው? እንዳለ ሮ አይደለ? ስታርቲንግ ፖዚሽን ላይ ያለው ሲ ያ ስታርቲንግ ፖዚሽን ላይ ያለው አሁን ለምሳሌ ይሄ ዋይት ብላክ አም ሶሪ ኦኬ እያንዳንዱ ስታርቲንግ ፖዚሽን ላይ አሁን እንዴት አድርጋችሁ ፒሶችን ሪሜምበር ማድረግ እንደምችሉ ማለት ነው። ኤቭሪ ኤቱ ስኩዌር ላይ ኤቱ ማለት ኮለም አይደለ? ኤቱ ስኩዌር ላይ ምንድን ነው ያለው? ፖኖች ነው ያሉት። የመጀመሪያው ሮ ላይ ወይም ደግሞ ሰከንድ ሮ ላይ ምን አሉ?
ፖኖች ነው ያሉት፣ እንዳለ ፖኖች ነው ያሉት። ከዛ በኋላ አሴ ብላክ ስትጮት ደግሞ 7-0 ላይ እንዳለውን አሉ ፖኖች አሉ ማለት ነው። ይኸው ስታርቲንግ ፖዚሽን እንደዚህ ነው። በቃ 7-0 ላይ ፖኖች አሉ ማለት ነው። ከዛን አሴ ዋይት ስትጮቱ ደግሞ ሰከንድ ሮ ላይ ፖኖች አሉ ማለት ነው። ሶ ሁሌ ጥግ ጥግ ላይ ስታዩ አሁን ለኤግዛምፕል ነው እንትን ያልኳችሁ። ጥግ ጥግ ላይ ምን አለ? የመጀመሪያ ስኩዌር ላይ ምን አለ? ሩክ አለ። ሩክ የመጀመሪያው የጥጉ ስኩዌር አለ አይደለ? ኤዋን ምንለው ስኩዌር እና ኤችዋን የምንለው ስኩዌር ላይ ሩክ አለ ማለት ነው። ሶ ሩክ ስታርቲንግ ፖዚሽን ላይ ኤችዋን ላይ ነው ያለው። ኤችዋን እና ኤዋን ላይ ነው ያለው። ዩሲ ሶ ሩክ እንደዛ ነው። ከዛ ከሩኮች በኋላ ምን ይመጣል? ናይትስ። ዩሲ ናይት የቱ ጋር ነው የሚገኘው? ናይት የሚገኘው ስንተኛው ሮ ላይ? ፈርስት ሮ ሰከንድ ኮለም ዳስ ኮለም ቢ ማለት ነው። ኮለም ቢ ላይ ነው የሚገኘው የመጀመሪያው ናይት ማለት ነው። ዋይት ስኩዌር ላይ ያለው ናይት አሴ ዋይት ስትጀምሩ ስኩዌሮቹን እንትን ለማድረግ ሞክሮ ያው ስኩዌር ድሮ ዳማ ስንጫወት ምናምን እንዳለው ማለት ነው። ሶ እዚህ ጋር ምን አለ? ናይት አለ ማለት ነው። የመጀመሪያው ናይት ምን ላይ ነው የሚገኘው? ቢ ዋን ላይ። ሁለተኛው ናይትስ ጂ ዋን ላይ ማለት ነው። ሶ ራሱን እየደገመ የሚመጣው ማለት ነው። ከዛ በኋላ እዚህ ሶስተኛው ደግሞ ሲ ዋን ላይ ምን ይጀምራል? ቀላል ዳርክ ስኩዌር ቢሻፕ ማለት ነው። ዳርክ ስኩዌር ቢሻፕ የስኩዌር አይነት ነው። ኤኒዌይ እንቀጥል። ከዛ ከቢሻፕስ ሁለት ቢሻፖች አሉ እዚህ ጋር ቆይ ሩኩን እንትን ብለናታል። ኤኒዌይ ሁለት ቢሻፖች አሉ ዳርክ ስኩዌር እና ላይት ስኩዌር። ከዛን የኪንጉና የኩዊኑ ፖዚሽን የሚመጣው ማለት ነው። ኪንጉ ዲ ላይ ነው ያለው ሁል ጊዜ አሴ ዋይትም አሴ ብላክ ዲ ኮለም ነው አይደለ? አሴ ዋይት ሲጫወት አሴ ብላክ ስንጫወትም ዲ ኮለም ላይ ነው ያለው። አሴ ዋይት ስናደርግም ዲ ኮለም ላይ ነው ያለው። ኩዊኗ ደግሞ ሁሌ ኢ ላይ ነው የሚጀምረው ማለት ነው። ስታርቲንግ ፖዚሽኗ እንደዛ ነው። እሺ ከዛ በኋላ ፖኖች መደርደር ነው በቃ። this is the starting position in ቼዝ ላይ ስታርቲንግ ፖዚሽኑ ይሄ ነው ማለት ነው። እሺ በቃ አሁን we good to go። ሶ አሴ ብላክ ስንጫወት ደግሞ የዚህኛው አሲሜትሪክ ነው እንለው ላይክ ገለባጭ ነው። ነገር ግን ምንድነው የዚህኛው አሁን ለምሳሌ ዲ ያለበት ኮለም ይታያቸዋል አይደለ? ሶ ወደዚህ አይደለ ወደ ፊት ለፊት አይደለ ትይዩ አይደለም። ስለዚህ ቀጥታ ምን ማድረግ ነው? እቺኛዋ የግልባጭ አይደለች እቺ የኤች ኤች ስኩዌር ከኤች ስኩዌር አይደለም የሚጀምረው። ሶ ምን እናደርጋለን? ይሄንን ከኤች ስኩዌር መጀመር እንችላለን ማለት ነው እኛም ከፈለግን። ሶ አሴ ብላክ ስትጫወቱ ኤች ስኩዌር ሩክ፣ ከሩክ ቀጥሎ ሌናይት ነው። ከሩክ ቀጥሎ ሌናይት ነው። ዳርክ ስኩዌር፣ ላይት ስኩዌር ሁሉም ሁለት ነው ያላቸው ማለት ነው። ዳርክ እና ላይት ስኩዌር ይታወቃል ማለት ነው። ሶ እዚህ አሁን ደግሞ ኩዊን አለን ማለት ነው። ኤ ላይ ነው ኩዊን ሁሌ የሚጀምረው። ዲ ላይ እንትን እንጀምራለን ማለት ነው። ሶ አሁን ኢቫሉዌሽን ፓወር ልቃት እና አሁን ይሄ ፖኖች ስለሌሉት ማን የማሸነፍ እንትን አለው አለ ወይት የማሸነፍ ምክንያቱም ሂዝ አፕ 7 ፖይንትስ ኦፍ ማቴሪያል አፕ ስለሆነ 7 ፖይንት ስለሚያገኝ ስላገኘ ብሎ ነው የሚያስበው። አሁን የኢቫሉዌሽን ባር ቀስ እያለ ምን ያደርጋል? እየቀነሰ ይመጣል ማለት ነው። ሉካቲት አሁን ቀስ እያለ መሀል ላይ ነው የሚመጣው። በቃ ሁለቱም እኩል ፖዚሽን ላይ ያሉ አይደል? ያ this is መሀል ላይ ነው። 0.2 ማለት ሚኒመም ነው። ምንም እንትን የለውም። ከዛ በኋላ ባሩ የሚወሰነው ላይክ በምትጫወቱት ኦፕኒንግ አይነት ነው። አሁን ለምሳሌ ዲ4 ዲ5 ስትጫወቱ ይሄ ኖርማል በጣም የተለመደ ኦፕኒንግ ነው። ፕሮቴክት ያደርጋል ከዛን ቺን አታክ ለማድረግ። አሁን ይሄ ዋይት ምን አለው? ዋይት ምን አለው? የተሻለ አድቫንቴጅ አለው ብሎ ነው የሚያስበው። ፕላስ 0.18 የተሻለ አድቫንቴጅ አለው ብሎ ነው የሚያስበው። ሶ ብለንደር ስታረጉ ምናምን ለምሳሌ ሌትስ ሴይ I put my bishop here and my knight here,
my knight here. You see the evolution bar? Yeah, this is it. እና አሁን ይሄ በፖኑ ብቻ ሊወስድ የሚችለው ከዛ በኋላ ምን ያደርጋል? ኩዊኑን ያጣል ማለት ነው። ምክንያቱም ይሄ ኢዝ ኤ ፎርክ። ናይት ፎርክ ደግሞ ናይቱን ማግኘት እስካልቻላችሁ ድረስ ናይቱን መሸፈን አችሉም። ሶ this is it ኢቫል ባር ኩዊኗን ብለንደር አረግን። ከዚህ በኋላ የሚመጡት እንትኖች እንዳለ ምንድነው አድቫንቴጅ አላቸው ብለን እናስበው ማለት ነው፣ የሚያስበው ኮምፒውተሩ። ሶ this is it እና እነዚህ ራንደም እንትኖች አሉ አይደል? ራንደም ስኬሎች አሁን ለምሳሌ e5 ነው ይሄ ስኩዌር፣ ለምሳሌ d4 ነው ይሄ ስኩዌር፣ ለምሳሌ g3 ነው ይሄ ስኩዌር፣ ለምሳሌ c7 ነው ይሄ ስኩዌር። ሶ you just have to remember the columns. ሶ አሴ ዋይ ስትጫወቱ ሁልጊዜም ከኤ እስከ ኤች አይደለ? ሶ this is a column, b column, c column, f column, h column። አሴ ብላክ ስትጫወቱ ደግሞ ከኤች አይደለም የሚጀምረው አይደል? ስለዚህ ኤች ኮለም ነው ይሄ፣ ኤፍ ኮለም ነው ይሄ፣ ኤ ኮለም ነው፣ ሲ ኮለም ነው፣ ኢ ኮለም ነው፣ ኤፍ ኮለም ነው። this is it በቃ you just have to remember the columns and the rows. ሶ ኮለም በምን እንደሚወከለው በፊደሎቹ። አሴ ወይ ስንጫወት ከኤ እስከ ኤች ነው። አሴ ብላክ ስንጫወት ከኤች እስከ ኤት ነው ማለት ነው። this is it. Thanks for watching. I win, you lose.